ብዙ ጊዜ አንዳንድ ቪዲዮዎች ላይ አስተውላለሁ። በአላህ ይዣችኋለሁ፣ በአላህ ይዣችኋለሁ ምን ማለት ነው? ከየትኛው ሐዲስ የተገኘ አባባል ነው? ከየትኛው የቁርአን አያ የተገኘ አባባል ነው? ከየትኛው የሰለፎቻችን ወይም የታላላቅ የስኮላሮች የምሁራን አስተምሮት በኪታቦቻቸውም ይሁን ከአቅዋላቸው ውስጥ የትኛው ላይ የተገኘ ነው? ይሄ በአላህ ይዣችኋለሁ የሚለው እንደዚህ አይነት ከመሬት ተነስቶ መያዝ የለም በእስላም ውስጥ። ይቺን አይነት አባባል አትበሏት፣ አርሟት የምትሉም ካላችሁ አግባብም አይደለም። ለአላህ ብላችሁ ይሄን ነገር ልትተባበሩኝ ከቻላችሁ ተባበሩኝ። ትብብርም ከሆነ የሚጠየቀው አንዳንዱ ይመጣና የቂያማ ዕለት ተጠይቃችኋለሁ። ይሄንን ቪዲዮ ኮፒ ሊንክ ካላደረጋችሁ ለቲክቶክ ማለት ነው ዩቲዩብም ከሆነ ደግሞ ሼር ካላደረጋችሁ የቂያማ ቀን ተጠይቃችኋለሁ። በቪዲዮ ሼር ስላላደረኩ ልትጠይቀኝ ነው ወይም ልትጠይቂኝ ነው? ምናልባት የመጠየቅና የዛን ዕለት እኔን የመውቀስ እኔን የመክሰስ አቅሙ ይኖራችሁ ይሆን? ይቻላል? እባካችሁ ስለ አኺራ ጉዳይ እንማር። መጀመሪያ ይሄ ከአቂዳ መሰረቶች ውስጥ አንዱ አንቱእሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወቢልየውሚል አኺር ወቢልቀደሪ ኸይሪሂ ወሸሪሂ ወቢልየውሚል አኺር። በአኺራ በመጨረሻው ቀን፣ በፍርድ ቀን፣ በሂሳብ ቀን፣ በጀነቱ በጀሃነሙ በሲራጡ ማመን ማለት እኮ ነው። በዚህ ያመነ ሰው እንደፈለገ እንደዚህ አይናገርም። እባካችሁ እንዲህ አይነት ንግግሮችን አቁሟቸው፣ አትበሉ ለማለት ነው።